ጤና ይስጥልኝ። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር መስከረም ሰይፉ ነኝ። በመጀመሪያ አርዕስቶቹን አሰማችኋለሁ። ኢትዮጵያ ከዱር እንስሳት ሀብት የምታገኘው ገቢ ማሳደግ እንደሚገባ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አሳሰበ። 100 የሚደርሱ የኔዘርላንድ ኢንቨስተሮች በኢትዮጵያ ተሰማርተዋል። ናይጄሪያ በሙስና የተበላ $500 ሚሊዮን አስመለሰች። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። አሁን ወደ ዝርዝሮቹ አልፋለሁ። ኢትዮጵያ ከዱር እንስሳት ሀብት የምታገኘውን ገቢ ማሳደግ እንደሚገባ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አሳሰበ። የዱር እንስሳት ጥበቃ ባለስልጣን ዳይሬክተር ኩማራ ዋቅጅራ እንደተናገሩት ኢትዮጵያ ከአላት የዱር እንስሳት ሀብት የምታገኘው ሀብት እጅግ ዝቅተኛ ነው። በአመት ሲሰላም ከ150 ሚሊዮን ብር በላይ ገቢ አታገኝም ብለዋል። ሌሎች ሀገራት ከዱር እንስሳት የሚያገኙት ገቢ ጂዲፒያቸውን እስከ 20 በመቶ እያሳደገ እንደሚገኝ አንስተው ከዱር እንስሳት ሀብት የሚገኘውን ዝቅተኛ ገቢ ለማሳደግ የፋይናንስ ክፍተት መፍታት አስፈላጊ ነው ብለዋል ሲል የዘገበው ሪፖርተራችን ታደሰ ብናልፈው ነው። 100 የሚሆኑ የኔዘርላንድ ኢንቨስተሮች በኢትዮጵያ ተሰማርተዋል። በኢትዮጵያ የኔዘርላንድ አምባሳደር ክሪስቲን ፕሬን ለጋዜጣ ፕላስ እንደገለጹት በኢትዮጵያ 100 የሚደርሱ የኔዘርላንድ ኢንቨስተሮች በተለያዩ ዘርፎች ላይ ተሰማርተው ይገኛሉ። አምባሳደር ክሪስቲን ኔዘርላንድና ኢትዮጵያ ረጅም ዓመት ያስቆጠረ ወዳጅነት ያላቸው መሆኑን ጠቅሰው በተለይም በጤና፣ በትምህርትና ስልጠና፣ በውሃ አቅርቦት፣ በአበባ ምርት ዘርፍ በርካታ ተግባራት እየተከናወነ መሆኑንና የኔዘርላንድ ባለሀብቶችም ኢንቨስት እያደረገ መሆኑን ጠቅሰዋል። በተጨማሪም በስደተኞችና ከስደት ተመላሾች፣ በጾታዊና ስነ ተዋልዶ ጤና፣ ደህንነትና የሰብአዊ መብት ጥበቃ በኩል የኔዘርላንድ መንግስት በከፍተኛ ትኩረት የተለያዩ ስራዎችን እያከናወነ መሆኑን ገልጸዋል። በቀጣይም በሁለቱ ሀገራት መካከል ያለውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ግንኙነትን ለማጠናከር የሚሰሩ ስራዎች ተጠናክረው የሚቀጥሉ መሆኑንም አምባሳደሩ አስታውቀዋል። ዘገባው የሪፖርተራችን ማህሌት ብዙነህ ነው። ናይጄሪያ በሙስና የተበላ $500 ሚሊዮን አስመለሰች። የናይጄሪያ የኢኮኖሚ ወንጀሎች ኮሚሽን ባለፈው ዓመት ከወንጀል የተሰበሰበ $500 ሚሊዮን የሚጠጋ ገንዘብ ማስመለሱን አስታውቋል። በዚህም በአንድ ዓመት ውስጥ ከ4000 በላይ ሰዎች በሙስና ወንጀል ተጠያቂ አድርጓል። ኮሚሽኑ ከገንዘብ በተጨማሪ 931052 ሜትሪክ ቶን የነዳጅ ምርትና 975 የሪል ስቴት ንብረቶች መያዙን ገልጿል። ከተመለሰው ገንዘብ መካከልም ገሚሱ እንደገና በመንግስት ፕሮጀክቶች ላይ እንዲውሉ መደረጉን አስታውቋል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። የሀገሪቱ የኢነርጂ ሚኒስትር አሊ ኮኸን በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዋል። ሚኒስትሩ ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖችን ከስራ ውጭ እንደሚያደርግ ተገልጿል። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማቀዷ ይታወሳል። የዓለም እንዴት ዋለች ዜናዎቻችን እነዚህን ይመስሉ ነበር። መልካም ጊዜ ይሁንላችሁ።